ስፖርት ይስፋፋ በአገራችን ይደግ ይመንደግ በሕዝባችን ስፖርት ይስፋፋ በአገራችን። ስፖርትና ፖሊስ የአንድ ሳንቲም ሁለት ገጽታ መሆናቸው ይታወቃል። ፖሊስነት ጓዳዊ አንድነትን በማጠናከር በአእምሮና በእውቀት በዳበረ ስብዕና የሚተገበር የሙያ ዘርፍ ነው። ይህን ተከትሎ በኢትዮጵያ ፌዴራል ፖሊስ አዘጋጅነት በከተማችን አዲስ አበባ 19ኛው አገር አቀፍ የፖሊስ ሰራዊት የስፖርት ፌስቲቫል ሲካሄድ ቆይቶ ፍጻሜውን አግኝቷል። ስፖርት ይስፋፋ በአገራችን ይደግ ይመንደግ በሕዝባችን። በዚህ ስፖርታዊ ፌስቲቫል ላይ ፌዴራል ፖሊስን ጨምሮ 12 ክልሎችና 2 ከተማ መስተዳደሮችን የወከሉ 15 ቡድኖች በተለያየ የስፖርት አይነቶች ተሳትፈው ከፍተኛ ፉክክር አድርገዋል። ስፖርት ይስፋፋ በአገራችን ይደግ ይመንደግ በሕዝባችን። አዲስ አበባ ፖሊስ በተለያየ የሥራ መስክ ላይ ተሰማርተው ተቋሙን የሚያገለግሉ የፖሊስ አመራርና አባላትን ብቻ በመጠቀም ስፖርታዊ ፌስቲቫሉ ላይ በመሳተፍ ከፍተኛ ውጤት ማስመዝገብ ችሏል። 19ኛው የፌዴራል ባዘጋጀ የስፖርት ፌስቲቫል ፕሮግራም ላይ አዲስ አበባ ፖሊስ በ8 የስፖርት አይነቶች ተወዳድረን በ7ቱ ሜዳሊያ ውስጥ የገባንባቸው ናቸው። በእግር ኳስ ብቻ ነው ሜዳሊያ ውስጥ ያልገባነውና እጅግ በጣም ጥሩ የሆነ ውድድር ስናደርግ የነበርንበት፣ እጅግ በጣም ራሳችንን ያየንበት፣ ልጆቻችን የሚያኮራ ውጤት ያመጡበት፣ ትልቁ ነገር ደግሞ ለየት የሚያደርገን እኛን አንድም ከፖሊስ ውጭ የሆነ ሰው ያልተሳተፈበት ውድድር በመሆኑ ሁላችንም ከኮንስታብል እስከ ኮማንደር ያለ ማዕረግተኛ በዚህ ውድድር ላይ ተሳትፈዋል። ከዚህ አንጻር ከሌሎች ለየት የሚያደርገን እኛ ይሄ ነው። በዚህ በ19ኛው ሀገር አቀፍ የፖሊስ ሰራዊት ስፖርት ፌስቲቫል የአዲስ አበባ ፖሊስ የቦክስ ቡድን በሁለቱም ጾታ ፍጹም የበላይነትን ይዞ ውድድሩን በከፍተኛ ልዩነት በቡድን አንደኛ ሆኖ ማጠናቀቅ ችሏል። በዚህ ውድድር ላይ አብዛኛው ያመጣ ነው በሴት 3 ወርቅ 2 ብር አምጥተናል። በወንዶች 7 ወርቅ 2 ብር አምጥተናል ማለት ነው። ለዚህ ውድድር ረጅም ጊዜ ነው መዘጋጀት ከጀመረን 3 ወር 4 ወር አልፎታል። ይህ ውድድር ከተነገረ ጀምሮ በልዩ ሁኔታ ብሔራዊ ቡድን ጭምር ዘግተን ለዚህ ውድድር በደንብ የተዘጋጀን ነበረ። የአዲስ አበባ ፖሊስ ፋይናል በማለፍ በወንዶችም በሴቶችም የዋንጫ ተሸላሚ መሆን ይችላል። ይህ እንግዲህ ትልቅ ዝግጅት ማድረጋችንና ትኩረት ሰጥተን መስራታችንን ያሳያል። አሪፍ ዝግጅት ስላደረገን ምንም ጥርጥር የለውም። አዲስ አበባ ፖሊስ እንግዲህ እንደሚታወቀው በውጤት ሁሌም የታወቀ ነው። በሴቱም በወንዱም ጠንካራ ዝግጅት ስላደረገን የኛ ልፋት ብቻ ሳይሆን የአሰልጣኛችን ልፋት ነው። በደንብ ነው ያሰራል። እንደ ውጤታችን ከፈጣሪ ጋር አግኝተናል ውጤቱንም እና በደንብ ነው ትሬኒንግ የሚሰጠን። አሰልጣኙም ትሪት የሚያደርገን ከልብ ነው እና በጣም አሪፍ ነው። በተደጋጋሚ በዓለም አቀፍና አህጉራዊ መድረኮች ሀገራቸውን በቦክስ ስፖርት የሚወክሉ ተወዳዳሪዎችን በማስመረጥ አዲስ አበባ ፖሊስ ቀዳሚ ነው። ሰሞኑን ሀገራቸውን በመወከል በዓለም የሴቶች የቦክስ ሻምፒዮና ላይ ለመሳተፍ ወደ ሰርቢያ ያቀኑ ሮማን አሰፋና ምክትል ሳጅን ሚሊዮን ጨፎ ለዚህ ስኬት ትልቅ ማሳያ ናቸው። አብዛኞቻችን የብሔራዊ ቡድን ተጫዋችና የብሔራዊ ቡድን አሰልጣኝ ነው። እንደምታውቀው ኦል አፍሪካ ጌምና የኦሎምፒክ ያሳለፍነው እኛ ነን። ከ2008 ጀምሮ ብዙ ሜዳሊያ ለሀገራችንም ለአህጉር አቀፍም ዓለም አቀፍ ውድድር ላይ ያመጣን ሰዎች ነው እና በጣም ጥሩ ነው እየተዘጋጀን ያለ ነው። አብዛኞቹ ወጣቶች ነን። አሁን በቅርቡ የሄድኩት ደቡብ አፍሪካና ኮንጎ ነው። ደቡብ አፍሪካ ላይ የብር ሜዳሊያ አምጥቻለሁ። አሁን ደግሞ ኮንጎ በተካሄደው ደግሞ የአፍሪካ ሻምፒዮና ላይ የናስ ሜዳሊያ 3ኛ በመውጣት የናስ ሜዳሊያ ይዤ መጥቻለሁ። በጣም ትልቅ ስኬት ላይ ነው ያለነው። ከዚህ የተሻለ ደግሞ ለመስራት እንጥራለን። እንደ ክለብ በጣም ነው የምዘጋጀው። እንደ ሀገርም ደግሞ እንደ ሀገር ነው አሁን አስቤ የመጣሁት። እንደ ክለብ ብቻ ሳይሆን ማለት እንደ ሀገር ነው እና ፈጣሪ ከረዳኝ እዛም ከፈጣሪ ጋር ደርሳለሁ ብዬ አስባለሁ። ምስራቅ አፍሪካ የፖሊስ አዛዦች ውድድር የውጭ ሀገር ውድድር አለ ልክ እንደ ሀገር ማለት ነው። ለዛ ውድድር ምርጫ ነው አሁን እየተደረገ ያለው። እንግዲህ እንደምታየው ሁሉም ሰራዊት ክፍል በደንብ ተነቃቅቶ የተሳተፈበት ይገኛል። ከሁሉም ደግሞ በጎላ መልኩ የአዲስ አበባ ፖሊስ ድምቅ ብሎ እየዋለ ነው። ድምቅ ብሎ ጥሩ ጨዋታ እያሳየ ይገኛል ማለት ነው። ሌላኛው አዲስ አበባ ፖሊስ እንደ ሀገር የሚታወቅበትና
ከፍተኛ ፉክክር ከሚያደርግባቸው የስፖርት አይነቶች መካከል ቮሊቦል ተጠቃሽ ነው። በሁለቱም ጾታ የተሳተፈው አዲስ አበባ ፖሊስ የሜዳሊያና የዋንጫ አሸናፊ ለመሆን በቅቷል። ውድድሩ በጣም ቆንጆ ነበር። እኛ ይሄ ውድድር አለ ከተባለ ጀምሮ ከመስሪያ ቤትም ጭምር እኛም ብዙ ተዘጋጅተን የተዘጋጀነው ደግሞ ስኬታማ ሆነናል። በጣም ከባድ ነው። ብዙ ልምድ ያላቸው ሰዎች ናቸው፣ የሚችሉ ሰዎች ናቸው። ያው ከዛ ጋር መቋቋሙ ትንሽ ከበድ ቢልም የተቻለንን አድርገን ሶስተኛ ወጥተናል። በጣም ደስ ብሎናል። ውድድሩ በጣም ፉክክር ነበረው እና በጣም በተሻለ ውጤት ነው ያጠናቀቅ ነው። የተሰጠንን ተልዕኮ ግብ አድርሰናል እና በአሰልጣኛችን አሰለጣጠን በተሻለ ጥሩ ሁኔታ ከታች ጨዋታ አድርገን ጥሩ ውጤት አመጣናል። ውድድሩ ጥሩ ነው። ጠንከር ያለ ቡድኖች ነበሩና በእርግጥ ያው እኛም ውድድር አለ ከተባለ ጊዜ አንስተን እየተዘጋጀንበት ጥሩ እየሰራንበት ቆይተናልና ልጆቹም ጥሩ ስትስራላቸው በሁሉ ነገሩ ተዘጋጅተን በአእምሮም በአካልም ጥሩ ሆነን ተዘጋጅተን ያው አሸንፈናቸዋል። በቀጣይ በአዲስ አበባ በሚካሄደው የምስራቅ አፍሪካ የፖሊስ ሰራዊት ስፖርታዊ ውድድር ላይ አዲስ አበባ ፖሊስ በቮሊቦል ውጤታማ ለመሆን ከወዲሁ እየሰራ ይገኛል። በቀጣይ በወላይታ ሶዶ ለሚካሄደው ሁለተኛ ዙር የፕሪሚየር ሊግ ጨዋታ መርሃ ግብር መልካም ተሞክሮ የተገኘበት የውድድር መድረክ እንደነበረም ተገልጿል። ኢትዮጵያ በቅርቡ የምስራቅ አፍሪካ ፖሊስ ውድድር ታዘጋጃለች። ከዚህ ትምህርት ወስደን ክፍተቶቻችንን አርመን ለሚቀጥለው ከአንድ ወር በኋላ ለምናካሂደው የምስራቅ አፍሪካ ውድድር ፖሊስ በተሻለ አደረጃጀትና ብቃት ለውጤት እና ለሀገራችን ገጽታ ግንባታ የምንሰራ መሆኑን እና ለዚያ ድጋፍ የምናደርግ መሆኑን ለመግለጽ ፈልጋለሁ። ቮሊቦል ፕሪሚየር ሊግም ያው ተሳታፊ ነን። ያው ብዙ ዓመት አስቆጥረናል። ዘንድሮ 8 ክለቦች አሉ። በአንደኛ ዙር ከ8ቱ ክለቦች አራተኛውን አጠናቀናል። አንደኛ ዙር አሁን ሁለተኛውን ዙር ደግሞ ወላይታ ላይ ያለ ከ3 ጀምሮ ለዛ ደግሞ የበለጠው ይሄ ሞራል ያነሳሰናል ብዬ ነው የሚያስበው። እኛም በፕሪሚየር ሊግ ደረጃ ያለን ጥሩ ውጤት ላይ ነው። ዘንድሮ በጣም ጥሩ ውጤት ላይ ያለ ነው እና የተሻለ ውጤት ለአዲስ አበባ ፖሊስ እንደምናመጣ በእርግጠኝነት እንትላለሁ። የተለያየ ቦታዎች እየሄደን እንሰራለን። አሰልጣኞችም ጥሩ አሰልጣኞች አሉ። እነሱ የሚያሰሩትን ተግባራዊ ወደ ሜዳ ላይ ተግባራዊ ማድረግ ነው። ቀጣይ ደግሞ ያው ፕሪሚየር ሊግ አለ። የኢትዮጵያ ቮሊቦል ፌዴሬሽን የሚያዘጋጀውን ወላይታ ላይ ይዘጋጃል። ለዛም በቂ ዝግጅት አድርገናል። እሱንም ደግሞ ሜዳ ላይ እንጨርሳለን የሚል ተስፋ አለኝ። በዚህ አገር አቀፍ ስፖርታዊ ፌስቲቫል ላይ አዲስ አበባ ፖሊስ ከፍተኛ አድናቆት ካገኘባቸው የስፖርት አይነቶች መካከል አንዱ አትሌቲክስ ነበር። በተለይ በ5000 ሜትር ሴቶች፣ በ21 ኪሎ ሜትር ግማሽ ማራቶን በሁለቱም ጾታ ሜዳሊያ ማግኘት ችሏል። እንደነ ታምራት ቶላ፣ ትዕግስት አሰፋና ሲምቦ አለማየሁን የመሳሰሉ ታላላቅ አትሌቶችን ይዞ ከተሳተፈው ኦሮሚያ ፖሊስ ጋር ጠንካራ ፉክክር አድርገው የአዲስ አበባ ፖሊስ አትሌቶች 3 የብር ሜዳሊያ አሸንፈዋል። ጥሩ አድርገው ነው ያዘጋጁን። የትሬኒንግ ልምምድ እያሰሩ ነበር እና አሪፍ አድርገው አሰርተውና ላሰሩንም እንግዲህ ሩጫዋለሁ፣ ደስ ብሎኛል። ባለኛ አቅም እየተዘጋጀው ነበረ። እናም ያው አጋጣሚ በቲሙ ፍቅር የሚል በሁለት ፊልድ የተሳተፉት አጋጣሚ ለክለብ ስል ምክንያቱም በ3 ቀን ልዩነት 10000 ሜትር እና 21 ኪሎ ሜትር የተሳተፉበት ኢላማ ቶክስና ቴኳንዶ አዲስ አበባ ፖሊስ በርካታ ሜዳሊያ ከሰበሰበባቸው ውድድሮች መካከል የሚጠቀስ ነው። በሁለቱም መስክ ተስፋ ሰጪ ውጤት መመዝገቡን የገለጹት ተወዳዳሪዎችና አሰልጣኞች ከተሰራበት ከዚህ በላይ ስኬታማ መሆን እንደሚቻልም ተናግረዋል። በሽጉጥም በክላሽም የቡድን ተኩስ አንደኛ በመውጣት 2 የወርቅ ሜዳሊያ ለአዲስ አበባ ፖሊስ ያመጣንበት ሁኔታ ነው ያለው። በግል ደግሞ በክላሽ ተኩስ ነሐስ አምጥተናል። በሴቶችም በቡድን የነሐስ ሜዳሊያ አምጥተናል። ቴኳንዶ ለመጀመሪያ ጊዜ ነው የተሳተፍነው ዘንድሮ እና ይሄ ለቀጣይ በጣም ጥሩ ሌሎች የሚያነሳሳና ሊበረታታ የሚገባው ነገር ነው። በጣም አሪፍ ነው እና አጠቃላይ ተሳትፈን በ5 ካታጎሪ ነበር የተሳተፍነው። በ3ቱም ሜዳሊያ አግኝተናል። ይሄ ደግሞ ለቀጣይ የሚያበረታታና ለኛ የሚያነሳሳ ነገር ነው። ጥሩ ነው ብዬ ነው የምወስደው። ሁሉንም ከፖሊስ የመለመል ነው። አሁን ለምሳሌ ቴኳንዶ ብላክ ቤት ስላለህ ብቻ ፋይት ታደርጋለህ ማለት አይደለም። ራሱን የቻለ ውድድር ህግ፣ ደንብ፣ መመሪያ ያለው እነዛን ሁሉ መተግበር ማወቅ ያስፈልጋል። ውጤታማ መሆን እንደምንችል የሚያሳየን ነገር ነው። አንደኛ አብዛኛውን ወጣቶች አሉን። በወጣት የሚሰራ ስራ ነው። ስለዚህ የበለጠ ውጤታማ ማድረግ እንደምንችል
አይተነዋልና ትልቅ ነገር ነው ብዬ አስባለሁ። ከዚህ ቀደም ለረጅም ዓመታት ተቋርጦ የነበረው ይህ ስፖርታዊ ፌስቲቫል በአዲስ መልክ መጀመሩ ለሰራዊቱም ሆነ ለሀገር የሚኖረው ጠቀሜታ ከፍተኛ እንደሆነ ይነገራል። የሰራዊት ውድድር እንደመሆኑ መጠን ሰራዊቱ ከሰራዊት ያለው ግንኙነት እየጠበቀ ነው የሚሆነው። ምክንያቱም ከክልል ክልል ነው ከክልል ሰራዊቶች ጋር እየተወዳደርን ያለ ነውና ትልቁ ነገር ምንድነው ትስስራችን ነው። ከሰራዊቱ ጋር ያለን ከአዲስ አበባ ከኦሮሚያ ከድሬዳዋ ከሚመጡት አጠቃላይ ያው ጥሩ ግንኙነት እንዲኖረን ያደርጋል ብዬ አስባለሁ። ይሄ ውድድር በየ2 ዓመት በየአመቱ ቢኖር የበለጠው ሰራዊቱን ያነቃቃል፣ ለስፖርቱም ደግሞ ያነሳሳልና ካለው ከስራው ጋር ሆኖ በጎን ሆኖ ስፖርቱን እንዲያጠናክራል። ከየክልሎቹ ጋር ማገናኘቱ ጥሩ ነው። ዓለም ላይ የምታያቸው ስፖርተኞች አብዛኛው የፖሊስ ተወዳዳሪዎች ናቸው። በተቀጣይም ደግሞ ዓለም ላይም እንደ ሀገራችን እንደ መከላከያ፣ ፌዴራል ፖሊስ፣ አዲስ አበባ ፖሊስ በሌላው ያሉት አብዛኞቹ ምንድነው የሰራዊቱ ተወዳዳሪዎች ናቸው። ይሄ ደግሞ ሰራዊት ውስጥ ነው ብዙ ነገር ነው የሚሰራውና ይሄ ነገር ደግሞ ለሰራዊቱ መነቃቃት ነው። ወየጊዜ በየ2 ዓመቱ መቆም የሌለበት ውድድር ነው። በዚህ መቀጠል ያለበት ውድድር ነው። ይሄ ሰራዊቱ እንግዲህ በመቀናጀት ሁሉም አንድ መሆኑንና በመቀናጀት ልክ እንደዚሁ ይሄ ስፖርቱን እንግዲህ ሌላውን ሰራዊት ለማስተሳሰርና በህብረት የመስራትን ለማሳየት ነው። ሰራዊቱን ለማቀራረብ እየተደረገ ያለ ውድድር ነውና ጥሩ ነው፣ ተጠናክሮ ይቀጥላል። ፖሊስ የስራ ባህሪው በራሱ ፊዚካል ፊትነስ የሚጠይቅ እንደመሆኑ መጠን ስፖርት ሁሌ የምትሰራ ከሆነ ፊዚካል ፊትነስ የተስተካከለ ይሆናል ማለት ነው። የምንሰራው ስራ አብዛኛውን በነቃ አእምሮና በተሻለ እንቅስቃሴ ለማድረግ ሁሉም ሰው ሁል ጊዜ የስፖርት ማዘውተር መቻል አለበት ማለት ነው። ሁለተኛው እንደዚህ የፖሊስ ፌስቲቫሎች በበዙ ቁጥር ክለቦች ፖሊሶች ይይዛሉ። ፖሊስ ክለብ በበዛ ቁጥር ደግሞ ከክለብም አልፎ ሀገርን የሚጠቅሙ ታዳጊ ወጣቶችን በመያዝ አንዳንድ ስፖርቶች ችግር የሆኑ ለሀገር ውስጥ ችግር የሆኑ ስፖርቶችን ስኬታማ ማድረግ እንችላለን ማለት ነው። ሞር የዓለም ሎጂክም የሚያስቀምጠው በሚሊቴሪና በትምህርት ቤት አካባቢ ስፖርት ከተዘወተረ የአንድ ሀገር የስፖርት እድገት ያድጋል፣ ጥርጥር የለውም። ምክንያቱም አብዛኛው ወጣት ያለው እዛ አካባቢ ስለሆነ ማለት ነው። የአዲስ አበባ ፖሊስ ስፖርት ቡድን የሚሳተፍባቸውን ውድድሮች በሙሉ አሸንፎ ውጤታማ እንዲሆን ከጅምሩ አንስቶ የተቋሙ ከፍተኛ አመራሮች ልምምድ በሚደረግበት ስፍራ ድረስ በመገኘት ሲያደርጉ የነበረው ድጋፍና ማበረታታት ለተገኘው ስኬት ቁልፍ ሚና እንደነበረው ይገለጻል። አመራሩም መጥቶ ከኛ ጋር ሆኖ ያለው ነገር እያመቻቸ አይዞ እያለ ለኛ በጣም ብርቱ ሆነ ክትትል አድርጎ እኛም ደግሞ ተነሳሽነቱ በጣም ከፍ ብሎ ለዚህ ደረጃ ደርሰናል። መስሪያ ቤቱም ለስፖርቱ የሚያደርገው ድጋፍ ያለው ሞራል ስፖርተኞቹን ለማነሳሳት የሚያደርገው ነገር በጣም ደስ የሚል ስለሆነ ከዛ በመነሳት እኛ አሰልጣኞቹም ተጫዋቾቹም በሞራልና በወኔ ነው የምንሰራው። አለቆችን ከፊሳይ ኮሚሽነሮች ቁጭ ብለው እያዩ ሌላ ጊዜ እንደዚህ ነገር የለም። ትላልቅ አዛዦች ቁጭ ብለው ባለስልጣናት ቁጭ ብለው እያዩ ነውና ያ በራሱ ትልቅ መነሳሳትን ይፈጥራል። ደስ ይላል። ቢቀጥል የተለያዩ ድጋፎች ጥንካሬ ከዚህም በላይ ደግሞ ትኩረት ተሰጥቶ ቢሰራበት ክለባችን ከምንም በላይ በቃ እንደ ሰራዊቱ ጀግና የሚሆን ነው። በሎጂስቲክ በኩል አንድም ሳይቋረጥብን መለማመጃ ማቴሪያሎች በማዘጋጀት እንዲሁም ትራንስፖርቶችን እያዘጋጀ ከምግብ ጀምሮ እንደ አጠቃላይ ሎጂስቲክም ከፍተኛ ድጋፎችን ያደረገበት ሁኔታ ነው። አዲስ አበባ ፖሊስ በዚህ በ19ኛው ሀገር አቀፍ የፖሊስ ሰራዊት ስፖርታዊ ፌስቲቫል ላይ ከተሳተፈባቸው 8 የስፖርት አይነቶች ውስጥ በ7ቱ ሜዳሊያ ውስጥ መግባት ችሏል። ስፖርተኞቹ የተገኘውን ውጤት በማጠናከር በቀጣይ ሀገርን ወክለው ለሚያካሂዱት ውድድር ከወዲሁ ዝግጅት እንደሚጀምሩ አስታውቀዋል። ከዚህ ውድድር በኋላ እንግዲህ ይሄ ውድድር ቀጣይ ለሚደረገው የምስራቅ አፍሪካ የፖሊስ አዛዦች ሰራዊት ውድድር አለ። ከ2 ወር በኋላ መሰለኝ ካልተሳሳትኩኝ እዛ ላይ ሀገሬን ወክዬ እንደተለመደው ጥሩ ውጤት ለማምጣትና ሀገሬን ባንዲራ ከፍ ለማድረግ እጥራለሁ። ከዛ ባሻገር ከ3 ወር አካባቢ ይመስለኛል የዓለም ሻምፒዮና አለ። እንደ ሽግግር ነው ይሄን ውድድር ማየው። እንግዲህ ለአዲስ አበባ ፖሊስ አልፎም ለኢትዮጵያ ትልቅ ውጤት በማምጣት ቀጥሎ ለዓለም ሻምፒዮና ላይ ትልቅ ነገር ፈጥራለሁ ብዬ አስባለሁ። በግል አሁን አብራኝ ሮጦች ትግስት ነች። ዓለም ሻምፒዮና ኦሎምፒክ ነች። እንደዛ ዓለም ሻምፒዮናና ኦሎምፒክ ጎልድ ሜዳሊስት መሆን እፈልጋለሁ። እንደ አገር እንደ ክለብ ደግሞ ወርቅ ባመጣ ደስ ይለኛል ብዬ ማስበው። ያው ከዚህም በላይ በቃ የተሻለ ነገር ለማሳየት እየጣፍ ነው የምገኘው። በቃ ለክለብ ያለኝ መስዋዕት ከፍላለሁ ብዬ ነው ማስበው። ሀገሬንም አስጠራለሁ ብዬ ነው ማስበው። እንደ እግዚአብሔር ፍቃድ እስከዚህ ድረስ ነው ዝግጅቴ። ስፖርት ይስፋፋ በሀገራችን
ይደግ ይመንደግ በህዝባችን ስፖርት ይስፋፋ በአገር